ዩኒቨርሲቲ ለመቀየር ይሆናል። እኔ ተማሪ ፍቃዱ ገዛኸኝ ከላይ ለመግለጽ እንደተሞከረው የአየር ሁኔታውን ለመቋቋም ባለመቻል በበሽታ የተጠቃው ለመውጣት ለውጤት ማሽቆልቆል ምክንያት እየሆንኩ ስለምታይ የመደወላዊ ዩኒቨርሲቲ አየር ሁኔታ ብርዳማ ስለሆነ የመውጣት ከበረሃ የመጣሁት ከበረሃ ስለሆነ መስመር ስለሆነ የዩኒቨርሲቲ የበላይ አካላት ይህንን ጉዳይ በራሳቸው አስተያየት ውሳኔ እንዲሰጥልኝ በማክበር ሰላም አሳስባለሁ። በተጨማሪም በሐኪም ማስረጃ እንደሚታየው የቂጥኝ በሽታ እያስጨነቀኝ ስለሆነ በሽታው በባሰ ቁጥር ለህይወት አሳሳቢ እንዲሆን በማለት አሳሳቢ እንዳይሆን በማለት ስለተነገረኝ ጭምር በሽታው መቆም ስላልቻልኩ ቆላማ መስመር በሚገኝ ዩኒቨርሲቲ እንዲያዘዋውሩኝ በአክብሮት ገልጻለሁ። ይሄ ነው ልጁ የቂጥኝ ተጠቂ ፍቃዱ ገዛኸኝ ወይኔ የሚለው ግጥም በዚሁ ላይ አንዴ ግጥም ወይኔ የሚለው ተዘርፈተ ዓለም ለሚታየው ቀለም ከመራችን መንገድ ደምቄ እንደ አመድ ቀለም ነው ከመረት ወድቄ የሚያነሳኝ ጠብቄ ሰው ማንንም ማንሳታችን ከሷ በቀር ግን ዩኒቨርሲቲ ይማራሉ ልብና ህዝብን የሚያጣምር ጋብቻ ለብቻና አጠቃላይ አይኔ ጥላቻ ማለት ነው በዚሁ ቀጥል ዲጄ ስፒንኪንግ እንሆናለን ነገር ዲጄ ስፒንኪንግ ማለት ገረታ አዲስ ጫማ ገዝቷል። አዲስ ልብስ አዲስ ጫማ ዋው ፉማ ከየት መጣች? ቶርሽን በስማ አዲስ ጫማ አዲስ ልብስ ቶርሽን በስማ ሙቀይስ እናስተው እስቲ ካፌ አዲስ ፍቅር አዲስ ልብስ አዲስ ጫማ እንካል ቆይ ባንስ ቆይ ልጥራት ባዝ ጥያቄ ምልክት ልጥራት ጥያቄ ምልክት ማበጠሪያ ልጥራት ጥርስ ብሩሽ ጥያቄ ምልክት ልጥራት ዶዶራንት ጥያቄ ምልክት ልጥራት ፎጣ መጥረጊያ ጥያቄ እንግዲህ ቫንስ አውጣ ማስታወቂያ እንግዲህ የአዲስ ቫንስ ነው እና ልጥላጥ ጌስ እና ወጣ ቫንሱን ላለማሳየት ብሎ 3 ስንት ነው 27 ዶርም በመግባት 3 ዶርም በመግባት ቫንሱን ኢንትሮዲዩስ እያደረገ ነው ለልጆች አስተያየት ካለ አስተያየት በመሰረመር ብታሳይሽ ዳንዳን ጎል አንዴ በቃ ሰኔዳ ጎል አይደለም ሶ ዶርማ አይገባም አቤት ጉዞ ወደ ፎቶ ቤት ነው። ፎቶ ቤት ለመሄድ ሁላችንም በዝግጅት ላይ ነን። we make some memory outside the campus የማይረሳ ገለታ ቤኛ ይባላል። ካሲዬ አጉላ ራሱን ባስታራቂ ሳሚያው አሊ ራስ ወዳዱ ነው። ፓስተር ቶማስ ዊትነስ ይባላል። ዜዶ የምን ጊዜ ምርጡ ተከራካሪ ዜዶ በእንግሊዘኛ አስተያየትን በእንግሊዘኛ እስቲ ሎጂክ ምንድነው ሊኳት ነው በደስ ያለን እንግሊዘኛ ደስ ያለኝ ዊሽ ጥሩ ዊሽ to wish no you know that
Yes. Fuck. Okay. Get down. Get down. Get down. Get down. Get down. It's okay. ሸምሳዲን የኛ ክፍል ተማሪ ነው። ቀና በል አስተያየት እስቲ ቀና በል ቪዲዮ ላይ ግባ አንተ ቀና በል። አዲስ ላፕቶፕ ገዝቷል እንግዲህ ማንንም ይችላል ሰው ጠፍቷል። ቀና በል ደግሞ እንዲህ ሲያደርጉት ሸምሳዲን ትምህርት አይወድም። ቁጥር አንድ የትምህርት ጠላት ነው። በጣም ይወዳል። ሸምሳዲን ማለት በቃ ቦዘን ቁጥር አንድ ጠላት ነው። ኢሳያስ ይባላል። ብዙ ጊዜ ዝምተኛ ነው። ጧት ግን የኛን ዶር በመመልከት ሱስ ይዞታል። ብዙ ጊዜ ጮገራይስ ድንግሪጤ ያያለ ይሳደባል። ሌላ አስተያየት የላችሁ? ሌላ አስተያየት ስሬፍ ማለት ፋክ የሚሆን ፈተና ነው። ነገ መፈተነው የማስ ተማሪ ሊቁ ጠበብት ነው። ማዛፋቅ ደስ ይላል። ሙስጤ 392 ነው። ሚስተር ጠኔ ሚስተር ጠኔ ሁሌ አጥንቶ አያውቅም። ግን ሁሌ ፎር ነው የሚያመጣ። ሙስጤ ብራዘር ነኝ። ሙስጤ ፕላስ ሶስት አሚዎች ያ ሙስጣፋ ከድር አሊ አላሙዲ እና አሊ ሸምሰዲን ማነው ባረዲን አላሊ አራኒ ወናፈሻው ትጀሪ አምስት ባሪሽ ክፈት ባሪሽ ክፈት እናት እኔ እኮ ነው የጻፍኩት 5 ቀን ቀርቷል። ጠጋበል ግን የተሰበረው ቀን ምን ቆጥርበት ነው ይሄ? እኔ ነው የማጠፋው። 5 ቀን ነው የቀረን። እዚህ ጋር የዴቮ አልጋ ነው እንደምታዩት። የኔንም አንተው በጣም እዚህ ጋር ዴቮ ጋር የተጻፈች ጥቅስ ናት። we are the anonymous ይላል። ሌላ ደግሞ የኔ አልጋ ግም ይሄ ግም ነው የግም አልጋ የናውም አልጋ ሲሆን ግማግም ነገር ነው። እሺ ግማግም ይላል እንዴ? ዶላራንት እየነፋው ነው የምተኛው እንደው የሚጀምረው ጽፍ ቀጣይ ተነጥፎ የማያውቀው ከገባ ተነጥፎ የማያውቀው የናውም ማለት የዮናስ አልጋ ነው። ቀን በመቁጠር አንደኛ ነው። ቀን ይቆጥራል። እቺን ቀን ይሄን ቀን የጻፍነው እንግዲህ እዛ ጋር በእንግሊዘኛ ስለሆነ በአማርኛ ስለሆነ እንዲያጥርልን ነው በእንግሊዘኛ የጻፍነው። እዚህ ጋር ኤርሚያስ ይባላል። የሰበታ ልጅ ነው። የ323 ልጅ ነው። እሺ ሌላ ዴዶ አትድቅና አትበል። እኛ ዶር 325 ይባላል። ይሄን ሰበራችሁ ብለው እኮ ነው አሁን በዚህ አሁን 3800 ከፍለህ ትወጣለህ። ምንም ማስተካከያ ነገር የለውም። 800 ከፍለህ ዳጌ መጣማ ባባ አልታውስ ወንድና አንተ ሸረፈታ ሁለተኛው የነ ማቴዎስ ዶርም ነው። ይሄ እኛ ብሎክ ነው። ብሎካችን የነ ማቲ ብሎክ ነው። ሽንት ቤታችን ያቺኛው ሽንት ቤታችን እቺ ደግሞ ቁጥር 2 ሽንት ቤታችን ዋንኛው ሽንት ቤት ተጠቃሚ 400 ብር የገዛው ሱሪ ጠፍቶብኛል ዛሬ በጣም ከፍቶ ፎቶ እንዴት እንደሚወጣለት እኛ ራሱ በጣም ትንግርት ሆነብናል። እንዴት ነው ሽንት ቤቱ የትኛው ይሻላል? ቤቱ ግማሹ ማለት በቀን 3 የዶርም ካለ ተሞክሮ የትኛው ቁጥር ይሻላል? በእያንዳንዱ አመታዊ ቁጥር አለ። የትኛው ቁጥር? ቁጥር 1 ቁጥር 2 ነው። እስቲ እና ወደ 20 ስም ብሎክ ነው ያለው። ወደ 20 ብሎክ አለ እዚህ ላይ የትኛው ቁጥር ይሻላል? ቁጥሮቹ ላይ የተታቃለ የትኛው ምን የተጻፉትን ነገር አንድ ባንድ እኛም የት እንደምንሄድ አስረዳናል። ብሎክ 13 የሽንት ቤት ቁጥር ያቺውና 2 እጅግ በጣም ግምና አጸያፊ ነው። ይበል እንዳለ ጎል አልበል እንደምናየው እነ ማቴዎስ እና እነ ሚኪ ጀማ ሰዓት ባለማክበር አንጋፋ የጸባይ ችግር ይታይባቸዋል። የዴቮ ካልሲ አረንጓዴና ቢጫ ነው። የዴቭ ካልሲ አይናተ ቢጫምባታ አረንጓዴ ቢጫ ቀይ ቀይዋ ቡኒ ቀይ ሚስት ታደርጋለች። ያው ፊቱ ቀይ ነው። ነው ለቅጫማ እንጂ ነው ቅጫማ
ለቅማላሞች ፀጉራችን ንጹህ ይመስለኝ ቅማላም ቅጫማ ጋሌ ማች ኬስ አንቺ ፓርሻሊ ሳይሆን የሱ ዝነኛ ማች ነው የማይገኝ ሚሊተሪ በሚሊተሪ አንቺ ጥቁር በጥቁር ያው ማች ነው ምንድነው ግራ አታጠም እንደ ዝንብ ብቻ ዴብሌ እኮ የለም ትብራብኛላል